ወደ መጨረሻው የጥበብ ምሽግ እንኳን ደህና መጣችሁ። እዚህ የምታዩት ተራራማ ቦታ ለዓይን እንደሚመስለው ሰላማዊ አይደለም። በካርታ ላይ ጋንዟን ትባላለች፣ ነገር ግን በታሪክ ድርሳናት ውስጥ የጥይት መንደር በሚል መጠሪያ ትታወቃለች። እዚህ መንደር ውስጥ እንግዳ ከሆንክ አንድ ነገር አስታውስ። የምታገኘው እያንዳንዱ ሰው ከ6 ዓመት ሕፃን እስከ 80 ዓመት አዛውንት ገዳይ መሳሪያ ነው። እዚህ መንደር ውስጥ ተራ ገበሬ የለም። እያንዳንዱ ነዋሪ ለሰከንድ ስብርባሪ ጥቃት የሰለጠነ የኩንግ ፋ ባለሙያ ነው። ለ600 ዓመታት እቺ መንደር ዓለምን በሩን ዘግታ ኖራለች። ሚስጥሮቿን ለማወቅ የሞከሩ ብዙዎች ሳይሳካላቸው ቀርቷል። ለምንድን ነው መላው ማህበረሰብ ወደ ተዋጊነት የተቀየረው? ከዚህ ጭጋጋማ ተራራ በስተጀርባ ምን አይነት አስፈሪ ሚስጥር ተደብቋል? ዛሬ ያንን ሚስጥር እናያለን። አሁን ያያችሁት ነገር ተቀናብሮ የተሰራ የፊልም አይነት አይደለም። በጋዟን ይህ ተራ የዕለት ተዕለት እንቅስቃሴ ነው። እዚህ መንደር ውስጥ ዝንጉነት ወይም ዲስትራክሽን የሚባል ቃል የለም። ለምንድን ነው የጥይት መንደር የተባለ ስያሜ የተሰጣት? ምክንያቱም ጥቃታቸው በአይን ከማይታይ ፍጥነት በላይ ነው። ልክ እንደ ጥይት እዚህ መንደር ውስጥ የምታገኘው ገበሬ፣ አትክልት ሻጭ ወይም ልብስ አጣቢ ባልጠበቅነው ቅጽበት ወደ አስፈሪ ተዋጊነት የመቀየር ብቃት አለው። ይህ ጥበብ እንዴት ሊመጣ ቻለ? አንድን ማህበረሰብ ሙሉ በሙሉ ወደ ተዋጊ ማሽን የቀየረው አስገዳጅ ምክንያት የታሪክ ድርሳናቱ እንደሚነግሩን ከሆነ ለዚህ ሁሉ ተጠያቂው ከ600 ዓመታት በፊት የተገነባ አንድ አስፈሪ ቃል ኪዳን ነው። የጋዟን ሚስጥር የሚጀምረው በ14ኛው ክፍለ ዘመን ነው። በዚያ ዘመን ይህ አካባቢ የሕግ አልባዎች መጫወቻ ነበረ። ደካማውን የሚበሉ ዘራፊዎች እና ጨካኝ የዱር አራዊት መንደሯን በየቀኑ ያድሟት ነበረ። መንግስት ሩቅ ነበረ፣ እርዳታም አልነበረም። የመንደሩ ሽማግሌዎች በአንድ ጨለማ ሌሊት ተሰበሰቡ። ምርጫቸው ሁለት ብቻ ነበረ፣ መሰደድ ወይም መታረድ። ነገር ግን እነሱ ሶስተኛ መንገድ መረጡ። እርስ በራሳቸው ተያይዘው አንድ ታሪካዊ ቃል ኪዳን ገቡ። ከእንግዲህ ማንም አያድነንም፣ ራሳችንን ካልቻልን እንጠፋለን የሚል ያ ቃል ኪዳን በደም የታተመ ነበረ። ከዚያች ሌሊት ጀምሮ ጋዟን መንደር መሆኗን አቆመች፣ ወደ ጦር ሰፈርነት ተለወጠች። ይህ ቃል ኪዳን ከ600 ዓመታት በኋላም ዛሬም ድረስ አልፈረሰም። ነገር ግን ይህ ቃል ኪዳን ለመጠበቅ የፈጠሩትን የውጊያ ስልት ከማንኛውም የኩንግፋ አይነት የተለየና እጅግ ገዳይ ነው። በዓለም ላይ የምናውቃቸው አብዛኞቹ ማርሻል አርትስ ወይም ለስፖርት ተብለው የተሻሻሉ ናቸው። ነገር ግን የጋዟን ነዋሪዎች የሚለማመዱት የዶንግ ስልት ግን ዓላማው አንድና አንድ ብቻ ነው፣ ጠላትን በሰከንድ ውስጥ ማሸምደድ። ይህ ስልት የተከለከለ ጥበብ ይመስላል። እንቅስቃሴዎቹ አጭር፣ ፈጣንና ቀጥተኛ ናቸው። ምንም አይነት አላስፈላጊ ውበት የላቸውም። ለተመልካች ኩንግፋ ሳይሆን የመዳን ጥበብ ነው። እያንዳንዱ ምት የታለመው በሰውነት ላይ ባሉ ደካማ ነጥቦች ፕሬሸር ፖይንትስ ላይ ነው። የሚገርመው ነገር ይህ ስልት ለዘመናት በመጽሐፍ አልተጻፈም። ከአባት ወደ ልጅ፣ ከእናት ወደ ልጅ በሚስጥር የሚተላለፍ የደም ቅርስ ነው። ይህ ጥበብ አንድን ተራ ገበሬ ወደ ተንቀሳቃሽ መሳሪያነት ቀይሯል። ነገር ግን ይህ መሰል ብቃት ለማግኘት የሚከፍሉት መስዋዕትነት ገና በጨቅላ እድሜያቸው ነው የሚጀምረው። በሌላኛው ዓለም ልጅነት የጨዋታና የሳቅ ጊዜ ነው። በጋንዟን ግን ልጅነት ማለት ራስን ለጦርነት ማዘጋጀት ነው። እዚህ መንደር ውስጥ አንድ ሕፃን መራመድ ከጀመረ በኋላ ቀጥሎ የሚማረው ነገር መምታትን ነው። ስልጠናው ጭካኔ የተሞላበት ነው። ሕፃናቱን ቅዝቃዜን፣ ህመምንና ድካምን እንዲረሱ ይገደዳሉ። ጡንቻቸው ገና ሳይዳብር አጥንታቸውን እንዲያጠነክሩ ይገደዳሉ። ይህ ከምኝታ እስከ መቃብር ስልጠና ነው። እናቶች ልጆቻቸውን እንዴት ደስ የሚል ሕፃን ነው አይሉ፣ ይልቁንም እንዴት ጠንካራ ተዋጊ ነው ይላሉ። ነገር ግን ይህ ሁሉ ስልጠና ብቻውን በቂ አይደለም። የሰው ልጅ አካል ሊሸከመው የማይችለውን ምት እንዴት ሊቋቋሙ ቻሉ? አጥንታቸውስ ለምን አይሰበርም? ለዚህ ጥያቄ መልሱ
በስልጠናቸው ውስጥ ሳይሆን በዘመናት በሚስጥር በጠበቁት ልዩ የኬሚስትሪ ሚስጥር ውስጥ ነው። የሰው ልጅ አጥንት የተወሰነ የመሸከም አቅም አለው። ነገር ግን በጋዝዋን ነዋሪዎች ላይ የምናየው ነገር ሳይንስን የሚፈታተን ነው። እነዚህ ሰዎች በባዶ እጃቸው ግንብ ሲያፈርሱ አጥንታቸው የማይሰበረው ለምንድን ነው? መልሱ ለዘመናት በሚስጥር በተያያዘው የብረት አጥንት አይረን ቦን ቀመር ውስጥ ነው። ምርመራችን እንደሚያሳየው ነዋሪዎች ልዩ የሆነ የተራራ መጽዋዕትን በማፍላት የሚዘጋጅ መድኃኒት ይጠቀማሉ። ይህ ፈሳሽ አጥንትን በማዕድን የማበልጸግና የህመም ስሜትን የመቀነስ አስገራሚ ኃይል አለው። ይህ ከትውልድ ወደ ትውልድ የሚሸጋገር የባዮሎጂ ሚስጥር ተራራውን የሰው አካል ወደ ህያው ጋሻ ይቀይረዋል። ይህ ጥበብ በውጪ ሰው እጅ እንዳይገባ በከፍተኛ ጥንቃቄ ይጠበቃል። ለአንዳንዶች ይህ መድኃኒት ነው፣ ለጋንዟን ሰዎች ግን ለጦርነት የሚያዘጋጃቸው ሱፐር ሶልጀር ሴረም ነው። ይህ ኃይል ደግሞ ከዕለት ተዕለት ህይወታቸው ጋር በጠበቀ ሁኔታ የተሳሰረ ነው። በጋዝዋን ውስጥ ትርፍ ጊዜ የሚባል ነገር የለም። የውጪ ሰው የሚታየው ሰላማዊ የገበሬ ህይወት ቢሆንም በውስጡ ግን የማያቋርጥ የጦር ልምምድ ነው። እዚህ መንደር ውስጥ ስራና ውጊያ አንድ ናቸው። እዩት ይህንን ገበሬ። መሬቱን የሚቆፍርበት መንገድ ዝም ብሎ ጉልበት ማውጣት አይደለም። የእያንዳንዱ ጡንቻ እንቅስቃሴ ለውጊያ የታለመ ነው። እናቶች እህልን ሲወቅጡ የሚጠቀሙት የክንድ ኃይል አንድን ጠላት በሰከንድ ውስጥ ለመጣል የሚያስችል ነው። በአጭሩ የጋንዟን ሰዎች ሲሰሩም እየተለማመዱ ነው፣ ሲለማመዱም እየሰሩ ነው። ይህ ሕያው የጦር ቀጠና ላይቪንግ ዋር ዞን መንደሯን በማንኛውም ሰዓት ለሚመጣ ጥቃት ዝግጁ ያደርጋታል። ለዘመናት ማንም ደፍሮ ያልገባበት መሸሸጊያ የሆነችው ለዚህ ነው። ነገር ግን ይህ ክልል ጥሶ ለመግባት የሞከረ ያልተጋበዘ እንግዳ መጨረሻ ምን ይሆን? ጋንዟን ለወዳጅ ገነት፣ ለጠላት ግን ሲኦል ናት። ለዘመናት ይቺ መንደር ለመድፈር የሞከሩ ዘራፊዎች፣ ወታደሮችና ሰላዮች አንድ የጋራ እጣ ፈንታ ነበራቸው፤ ድንገተኛና የማያዳግም ሽንፈት። እዚህ መንደር ውስጥ ግድግዳዎች እንኳን ሳይቀሩ ዓይንና እጅ አላቸው። የአካባቢው አፈታሪኮች እንደሚናገሩት በአንድ ወቅት ኃይለኛ የሆኑ ዘራፊዎች ቡድን መንደሯን ለመቆጣጠር መጡ። ነገር ግን ገና መንደሩ መሃል ሳይደርሱ በማይታዩ ተዋጊዎች ተከበቡ። ጥቃቱ በጣም ፈጣንና ዝምተኛ ከመሆኑ የተነሳ ወራሪዎቹ ሞት ከየት እንደመጣ እንኳን ማየት አልቻሉም ነበር። ዛሬም ቢሆን መንደሯ ለዓለም ክፍት ብትመስልም የማይታየው አጥር ግን አልፈረሰም። የፖሊስ ጣቢያው ወይም የጦር ሰፈር የላትም፣ ምክንያቱም እያንዳንዱ ቤት የጦር ሰፈር ነው። ነገር ግን ይህ ለዘመናት የቆየ ምስጢራዊ ኃይል ዛሬ ከአንድ አዲስና አስፈሪ ጠላት ጋር እየተጋፈጠ ነው። ያ ጠላት ሰይፍ የለውም፣ ገንዘብና ዘመናዊነት እንጂ። ለ600 ዓመታት ዘራፊዎችና ሰላዮች ያልሰበሩትን የጋንዟን ምስጢር ዛሬ በአንድ አዲስ ኃይል ፊት እየተንበረከከ ነው። በቱሪዝም እና በገንዘብ ያ ለሞትና ለሕይወት ትግል ተብሎ የተፈጠረው አስፈሪ ጥበብ ዛሬ ለትኬት መሸጫነት እየዋለ ነው። እዩት ይህንን ትርኢት። በአንድ ጊዜ ጠላትን በሰከንድ ውስጥ ለመጣል የታለመው ጥቃት አሁን ቱሪስቶችን ለማስደሰት ሲባል ወደ ዳንስ ተቀይሯል። ሽማግሌዎቹ እንደሚሉት ከሆነ እውነተኛ የዶንግ ኩንግ ፋ በመጥፋት ላይ ነው። ሚስጥራዊ የእጽዋት ቀመር እንኳን አሁን ለገበያ ቀርቧል። የጥንቱ ቃል ኪዳን በዶላርና በዩዋን እየተተካ ነው። ወጣቶቹም የከተማዋን ብልጭልጭ ሕይወት መርጠዋል። በበረዶ ላይ በባዶ እግር ከመለማመድ ይልቅ በቪዲዮ ጨዋታዎችን መዋጋት መርጠዋል። ታዲያ ይቺ የጥይት መንደር የመጨረሻዋ ጥይት ተተኩሳ አልቃ ይሁን ወይስ ይህ ዝምታ ለሌላ አስፈሪ ማዕበል መዘጋጃ ነው? የጋዟን መብራቶች ሲጠፉና ቱሪስቱ ወደ ቤታቸው ሲመለሱ እውነተኛዋ የጥይት መንደር ትነቃለች። ለዓለም የምታሳየው ትርኢት ጭንብል ብቻ ሊሆን ይችላል፣ ምክንያቱም ከ600 ዓመታት በላይ የዘለቀ የደም ቃል ኪዳን በአንድ ጀንበር አይፈርስም። ዘመናዊነት ቢጋርዳትም ቴክኖሎጂ ቢከባትም እዚህ ተራራ ላይ አንድ እውነት አለ። ራስን የመከላከል ጥበብ
ከመጻሕፍት በላይ ነው። እያንዳንዱ የድንጋይ ቤት፣ እያንዳንዱ ጠባብ መንገድ እና እያንዳንዱ ነዋሪ አሁንም ምስጢሩን እንደያዘ ነው። ምናልባትም ጋዟን ራሷን ለዘመኑ እንዲመች አድርጋ ቀይራ ይሆናል እንጂ የህይወት የጥይት ያህል ፈጣን የሆነ ጥቃቷ አሁንም አልቀዘቀዘም። ይህ ታሪክ ለኛ ትልቅ ትምህርት ነው። ዓለም በየቀኑ ትለወጣለች፣ ነገር ግን ጥንካሬውና ማንነቱን የማይረሳ ማህበረሰብ መቼም አይጠፋም። የጋዟን ሰዎች እንደሚነግሩን ብረት ካልተቀጠቀጠ መሳሪያ አይሆንም። እርሶም ለሚመጣው የህይወት ውጊያ ምን ያህል ዝግጁ ኖት? ይህ ፋክት ነው። ሚስጥራትን መቆፈር፣ ስትራቴጂን መተንተንና የማይታየውን ዓለም ማሳየት ስራችን ነው። ሰብስክራይብ በማድረግ የጉዟችን አካል ይሁኑ። እስከሚቀጥለው ሚስጥር ድረስ በጥንቃቄ በንቃት ተጠባበቁ።